ኢትዮጵያን ከሃያላን ተርታ ያሰለፈው የጦር መሳሪያ። ሰላም ጤና ይስጥልን። ሀገርኛ ሚዲያ ነው። አብራችሁን ሁኑ። በአመት ከ330 ሚሊዮን ዶላር በላይ በመመደብ የሀገሪቱን ትልቁን በጀት ለመከላከያ የምታውለው ኢትዮጵያ ጠንካራ የሚሊተሪ አቅም አላቸው ከሚባሉ ሀገራት ተርታ ትሰለፋለች። ኢትዮጵያ 200,000 በላይ የጦር ወታደሮች ያሏት ሲሆን ለጦርነት መሆን የሚችል ከ41 ሚሊዮን በላይ ህዝብ አላት። የሚሊተሪ ኃይል ማጠናከር በብዙ መንገዶች ኃያልነትን ማሳያ ሲሆንም ለሀገርም አለኝታ ነው። እርግጥ ነው አንድ መሳሪያ ብቻ ለአንድ ሀገር የሚሊተሪ ተቋምን መለኪያ ሊሆን አይችልም። ነገር ግን ከብዙዎች የሚያስበልጥ ትልቅ ቦታ ግን ይሰጣል። እኛም ለዛሬ በአጠቃላይ የኢትዮጵያን የሚሊተሪ አቅምና ያሏትን መሳሪያዎች በዝርዝር እንገልጽላችኋለን። እንዲሁም መጨረሻ ላይ የኢትዮጵያን አቅም በዓለም ደረጃ ላይ ከፍ ያደረገውን መሳሪያ እንገልጽላችኋለን። አብራችሁን ቆዩ። 4,000 ታንኮች። ኢትዮጵያ ከ4,000 በላይ ታንኮች ሲኖሯት በቅርቡ ከፈረንሳይና ከአሜሪካ የገዛቻቸው ታንኮች እጅግ ዘመናዊ የሚባሉ ሲሆኑ በውስጣቸውም የጠላትን ቀጠና መፈለጊያ ሲስተም የተገጠመላቸው ናቸው። እነኚህ ታንኮች የሶስተኛው ትውልድ ታንኮች ይባላሉ። ምክንያቱ ደግሞ በዘመናዊነታቸውና በቅርብ ዓመታት የተሰሩ በመሆናቸው ነው። እነኚህ ታንኮች በሰዓት 60 ኪሎ ሜትር ይጓዛሉ። እስከ 4 ኪሎ ሜትር ድረስ ያገኙትን ማንኛውንም የጠላት ነገር ወደ አመድነት ይቀየራሉ። ከዚህም በተጨማሪ በሜቴክ የተሰሩ በርካታ ታንኮች በኢትዮጵያ ውስጥ አሉ። አንድ 1900 ብረት ለበስ ተሽከርካሪዎች። የሩሲያ ስሪት ብረት ለበስ ተሽከርካሪዎች በኢትዮጵያ ውስጥ በብዛት ይገኛሉ። እንዲሁም በሜቴክ የተመረቱትን ጨምሮ ከ1900 ብረት ለበስ ተሽከርካሪዎች ኢትዮጵያ አሏት። እኚህ ተሽከርካሪዎች ተራ ተሽከርካሪዎች አይደሉም። የተሸፈኑበት ብረትና መስታወት ጥይት የማይበሳቸው ሲሆኑ እንደ ጉድጓድና ገደል እየገቡም እንዲወጡ ተደርገው በልዩ ሁኔታ የተሰሩ ናቸው። በላያቸው ላይም መትረየስ እንዲሁም የወታደር አጉሊ መነጽር የተገጠመላቸው ሲሆን ከፊደሎቹ ላይ የአየር መቃወሚያና አነስተኛ መድፎች ተገጥሞላቸዋል። 350 የሮኬት ማስወንጨፊያዎች። እነኚህ መሳሪያዎች እጅግ አውዳሚ ከሚባሉት መሳሪያዎች አንዱ ነው። እስከ 30 ሮኬቶችን ባንዴ ማስወንጨፍ ይችላል። እስከ 300 ኪሎ ሜትር ድረስ እኚህ ሮኬቶች እየበረሩ የደረሱበትን ቦታ ወደ ምድረ በዳነት ይቀይሩታል። የጠላትን ምሽግ ለማፈራረስ እጅግ ወሳኝ የሚባሉ ናቸው። ኢትዮጵያ ያላት እነዚህ ሮኬቶች በአብዛኛው ሩሲያ ሰራሽ ሲሆን የተወሰኑ የፈረንሳይ ምርቶችም አሉ። ሁለት 250 አነስተኛ የብረት ለበስ ተሽከርካሪዎች ከታንክ ያነሱ ግን በእጅ ለእጅ ውጊያ ወሳኝ ድርሻ ያላቸው የመሳሪያ አይነቶች ናቸው። በላያቸው ላይ መድፎች ተገጥሞባቸዋል። ታንክንም እስከ ማውደም የሚደርሱ ሲሆን ታንክን የሚተኩ እንጂ የሚያንሱ አይደሉም። 650 መድፎች። መድፎች ከባድ መሳሪያ ተብለው ከሚመደቡት ውስጥ ሲሆኑ ኢትዮጵያ በመድፍ ብዛት ከዓለም 21ኛ ደረጃ ላይ ትገኛለች። ከ25 እስከ 30 ኪሎ ሜትር ድረስ እየተምዘገዘጉ የጠላትን ወረዳ ድባቅ መምታት ይችላሉ። እኚህ መድፎች በሜቴክ የሚሰሩ ሲሆን የሩሲያ ስሪት የሆኑት መድፎች ኢትዮጵያም አላት። ሜቴክ የሚሰራውን መድፎች ለውጭ ሀገራትም በሽያጭ መልክ የሚቀርቡ ናቸው።
1500 የአየር መቃወሚያ። እነዚህ መቃወሚያዎች አውቶማቲክ ሲሆኑ በቀጠናው ውስጥ የገባውን የጠላት ጀት እየተከታተለ የሚመታ ነው። ጠላት እስኪወድቅ ወይም ሸሽቶ እስኪመለስ ድረስ የተገባበት የሚገባ ለሀገር አለኝታ የሆነ ነው። 100 ተዋጊ ጀቶች ኤፍ-16 እነኚህ ጀቶች በሰዓት 4220 ኪሎ ሜትር እየተጓዙ የተሰጣቸውን ግዳጅ ፈጽመው የሚመለሱ ናቸው። ኤፍ-16 የአሜሪካ ስሪት ሲሆን ሌሎች አይነት ከሩሲያ እንዲሁም ከፈረንሳይ የተገዙ ጀቶችም አሉ። በተጨማሪም በሀገር ውስጥ በደጀን አቪዬሽን የተገጠመው በርካቶች ጀቶችን ኢትዮጵያ አሏት። ዘመናዊ የሚባሉት እነዚህ ጀቶች ከራዳር ከጠላት አይን በመሰወር በድንገት የጠላትን ቀጠና ደምስሰው መመለስ ይችላሉ። የኢትዮጵያ የአየር ኃይልም ጉብዝናቸው የታየባቸው እነዚህ ጀቶች ለሌሎች ሀገራትም ልምድ በመስጠት ይታወቃሉ። 75 የጦር ሄሊኮፕተሮች እነኚህ ሄሊኮፕተሮች የተለያዩ ጥይቶችንና መትረየሶችን የተገጠሙባቸው ሲሆን የተሰጣቸውን ግዳጅ በአጭር ሰዓታት አጠናቀው መመለስ የሚችሉ ናቸው። አነስተኛ ሮኬቶችንና አውቶማቲክ መትረየሶችም የሚገጠምላቸው ሲሆን በተለይ አንድ ቦታ ላይ ብቻ ለሚደረግ ጦርነት ተመራጭ ናቸው። 13 የጦር አውሮፕላኖች የሚሊተሪ አውሮፕላኖች ከንግድ አውሮፕላኖች ይለያሉ። በዋነኛነት አገልግሎታቸው ወታደሮችን ማጓጓዝ ሲሆን አንዳንዴም በውጊያ ላይ ይሳተፋሉ። ከባድ የሚባሉ ቦምቦችን በመጣል የጠላትን ሰፈር እንዳልነበር አድርገው ይደመስሳሉ። አንድ ሳተላይት ይህችም ሳተላይት የምልከታ ሳተላይት ስትሆን የጠላትን ሰፈር በመቃኘት ቀድማ መረጃ በመሰብሰብ እየተካሄደ ያለውን እንቅስቃሴ ጠላት ቤት በኩል እየመጣ መሆኑንና የት እንደመሸገ ሰልላ መረጃ ታቀብላለች። በአሁን ጊዜ እንደዚህ አይነት ሳተላይት ያላቸው ሀገራት በጣም ጥቂት ሲሆኑ ግን ኢትዮጵያ ግን የዚህ ሳተላይት ባለቤት ናት። በስተመጨረሻም የኢትዮጵያን የጦር አቅም በእጅጉ ከፍ ያደረገው በዓለም ደረጃም በጦር ኃያልነት ተርታ ውስጥ ያስገባትን መሳሪያ እንገራችሁ። ፒሲኤል 191 የቻይና ስሪት ሲሆን በዓለማችን እጅግ ሚስጥራዊ የሚባሉ መሳሪያዎች መሃል አንዱ። እነኚህ መሳሪያዎች በአንዴ 8 ከባድ ሮኬቶችን ማስወንጨፍ የሚችሉ ሲሆን እስከ 500 ኪሎ ሜትር ድረስ መምዘግዘግ ይችላል። በአንዴ 550 ኪሎ ሜትር ስኩዌር ድረስ ማውደም ይችላል። በቀላል አማርኛም 8ቱም በአንዴ ወደ አዲስ አበባ ቢተኮስ ወይም ቢላክ ሙሉ ከተማዋን ዙሪያዋን በአንዴ ያጠፋል። ኢትዮጵያ ብዛቱን በቁጥር ባትገልጽም የህዳሴውን ግድብ ለመጠበቅና ከጠላት ለሚመጣው ጥቃት ተመጣጣኝ መልስ ለመስጠት የተገዙ ናቸው ተብሎ ይነገራል። ይህ ሀገርኛ ሚዲያ ነው። በወቅታዊ የሀገራዊ ጉዳዮች ላይ ትኩስ መረጃዎችን ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩን።
ኢትዮጵያን ከሃያላን ተርታ ያሰለፈው የጦር መሳሪያ። ሰላም ጤና ይስጥልን። ሀገርኛ ሚዲያ ነው። አብራችሁን ሁኑ። በአመት ከ330 ሚሊዮን ዶላር በላይ በመመደብ የሀገሪቱን ትልቁን በጀት ለመከላከያ የምታውለው ኢትዮጵያ ጠንካራ የሚሊተሪ አቅም አላቸው ከሚባሉ ሀገራት ተርታ ትሰለፋለች። ኢትዮጵያ 200,000 በላይ የጦር ወታደሮች ያሏት ሲሆን ለጦርነት መሆን የሚችል ከ41 ሚሊዮን በላይ ህዝብ አላት። የሚሊተሪ ኃይል ማጠናከር በብዙ መንገዶች ኃያልነትን ማሳያ ሲሆንም ለሀገርም አለኝታ ነው። እርግጥ ነው አንድ መሳሪያ ብቻ ለአንድ ሀገር የሚሊተሪ ተቋምን መለኪያ ሊሆን አይችልም። ነገር ግን ከብዙዎች የሚያስበልጥ ትልቅ ቦታ ግን ይሰጣል። እኛም ለዛሬ በአጠቃላይ የኢትዮጵያን የሚሊተሪ አቅምና ያሏትን መሳሪያዎች በዝርዝር እንገልጽላችኋለን። እንዲሁም መጨረሻ ላይ የኢትዮጵያን አቅም በዓለም ደረጃ ላይ ከፍ ያደረገውን መሳሪያ እንገልጽላችኋለን። አብራችሁን ቆዩ። 4,000 ታንኮች። ኢትዮጵያ ከ4,000 በላይ ታንኮች ሲኖሯት በቅርቡ ከፈረንሳይና ከአሜሪካ የገዛቻቸው ታንኮች እጅግ ዘመናዊ የሚባሉ ሲሆኑ በውስጣቸውም የጠላትን ቀጠና መፈለጊያ ሲስተም የተገጠመላቸው ናቸው። እነኚህ ታንኮች የሶስተኛው ትውልድ ታንኮች ይባላሉ። ምክንያቱ ደግሞ በዘመናዊነታቸውና በቅርብ ዓመታት የተሰሩ በመሆናቸው ነው። እነኚህ ታንኮች በሰዓት 60 ኪሎ ሜትር ይጓዛሉ። እስከ 4 ኪሎ ሜትር ድረስ ያገኙትን ማንኛውንም የጠላት ነገር ወደ አመድነት ይቀይራሉ። ከዚህም በተጨማሪ በሜቴክ የተሰሩ በርካታ ታንኮች በኢትዮጵያ ውስጥ አሉ። አንድ 1900 ብረት ለበስ ተሽከርካሪዎች። የሩሲያ ስሪት ብረት ለበስ ተሽከርካሪዎች በኢትዮጵያ ውስጥ በብዛት ይገኛሉ። እንዲሁም በሜቴክ የተመረቱትን ጨምሮ ከ1900 ብረት ለበስ ተሽከርካሪዎች ኢትዮጵያ አሏት። እኚህ ተሽከርካሪዎች ተራ ተሽከርካሪዎች አይደሉም። የተሸፈኑበት ብረትና መስታወት ጥይት የማይበሳቸው ሲሆኑ እንደ ጉድጓድና ገደል እየገቡም እንዲወጡ ተደርገው በልዩ ሁኔታ የተሰሩ ናቸው። በላያቸው ላይም መትረየስ እንዲሁም የወታደር አጉሊ መነጽር የተገጠመላቸው ሲሆን ከፊደሎቹ ላይ የአየር መቃወሚያና አነስተኛ መድፎች ተገጥሞላቸዋል። 350 የሮኬት ማስወንጨፊያዎች። እነኚህ መሳሪያዎች እጅግ አውዳሚ ከሚባሉት መሳሪያዎች አንዱ ነው። እስከ 30 ሮኬቶችን ባንዴ ማስወንጨፍ ይችላል። እስከ 300 ኪሎ ሜትር ድረስ እኚህ ሮኬቶች እየበረሩ የደረሱበትን ቦታ ወደ ምድረ በዳነት ይቀይሩታል። የጠላትን ምሽግ ለማፈራረስ እጅግ ወሳኝ የሚባሉ ናቸው። ኢትዮጵያ ያላት እነዚህ ሮኬቶች በአብዛኛው ሩሲያ ሰራሽ ሲሆን የተወሰኑ የፈረንሳይ ምርቶችም አሉ። 250 አነስተኛ የብረት ለበስ ተሽከርካሪዎች ከታንክ ያነሱ ግን በእጅ ለእጅ ውጊያ ወሳኝ ድርሻ ያላቸው የመሳሪያ አይነቶች ናቸው። በላያቸው ላይ መድፎች ተገጥሞባቸዋል። ታንክንም እስከ ማውደም የሚደርሱ ሲሆን ታንክን የሚተኩ እንጂ የሚያንሱ አይደሉም። ለ650 መድፎች ከባድ መሳሪያ ተብለው ከሚመደቡት ውስጥ ሲሆኑ ኢትዮጵያ በመድፍ ብዛት ከዓለም 21ኛ ደረጃ ላይ ትገኛለች። ከ25 እስከ 30 ኪሎ ሜትር ድረስ እየተምዘገዘጉ የጠላትን ወረዳ ድባቅ መምታት ይችላሉ። እኚህ መድፎች በሜቴክ የሚሰሩ ሲሆን የሩሲያ ስሪት የሆኑት መድፎች ኢትዮጵያም አላት። ሜቴክ የሚሰራውን መድፎች ለውጭ ሀገራትም በሽያጭ መልክ የሚቀርቡ ናቸው።
1500 የአየር መቃወሚያ። እነዚህ መቃወሚያዎች አውቶማቲክ ሲሆኑ በቀጠናው ውስጥ የገባውን የጠላት ጀት እየተከታተለ የሚመታ ነው። ጠላት እስኪወድቅ ወይም ሸሽቶ እስኪመለስ ድረስ የተገባበት የሚገባ ለሀገር አለኝታ የሆነ ነው። 100 ተዋጊ ጀቶች ኤፍ-16። እነኚህ ጀቶች በሰዓት 4220 ኪሎ ሜትር እየተጓዙ የተሰጣቸውን ግዳጅ ፈጽመው የሚመለሱ ናቸው። ኤፍ-16 የአሜሪካ ስሪት ሲሆን ሌሎች አይነት ከሩሲያ እንዲሁም ከፈረንሳይ የተገዙ ጀቶችም አሉ። በተጨማሪም በሀገር ውስጥ በደጀን አቪዬሽን የተገጠመው በርካቶች ጀቶችን ኢትዮጵያ አሏት። ዘመናዊ የሚባሉት እነዚህ ጀቶች ከራዳር ከጠላት አይን በመሰወር በድንገት የጠላትን ቀጠና ደምስሰው መመለስ ይችላሉ። የኢትዮጵያ የአየር ኃይልም ጉብዝናቸው የታየባቸው እነዚህ ጀቶች ለሌሎች ሀገራትም ልምድ በመስጠት ይታወቃሉ። 75 የጦር ሄሊኮፕተሮች። እነኚህ ሄሊኮፕተሮች የተለያዩ ጥይቶችንና መትረየሶችን የተገጠሙባቸው ሲሆን የተሰጣቸውን ግዳጅ በአጭር ሰዓታት አጠናቀው መመለስ የሚችሉ ናቸው። አነስተኛ ሮኬቶችንና አውቶማቲክ መትረየሶችም የሚገጠምላቸው ሲሆን በተለይ አንድ ቦታ ላይ ብቻ ለሚደረግ ጦርነት ተመራጭ ናቸው። 13 የጦር አውሮፕላኖች። የሚሊተሪ አውሮፕላኖች ከንግድ አውሮፕላኖች ይለያሉ። በዋነኛነት አገልግሎታቸው ወታደሮችን ማጓጓዝ ሲሆን አንዳንዴም በውጊያ ላይ ይሳተፋሉ። ከባድ የሚባሉ ቦምቦችን በመጣል የጠላትን ሰፈር እንዳልነበር አድርገው ይደመስሳሉ። አንድ ሳተላይት ይህችም ሳተላይት የምልከታ ሳተላይት ስትሆን የጠላትን ሰፈር በመቃኘት ቀድማ መረጃ በመሰብሰብ እየተካሄደ ያለውን እንቅስቃሴ ጠላት ቤት በኩል እየመጣ መሆኑንና የት እንደመሸገ ሰልላ መረጃ ታቀብላለች። በአሁን ጊዜ እንደዚህ አይነት ሳተላይት ያላቸው ሀገራት በጣም ጥቂት ሲሆኑ ግን ኢትዮጵያ ግን የዚህ ሳተላይት ባለቤት ናት። በስተመጨረሻም የኢትዮጵያን የጦር አቅም በእጅጉ ከፍ ያደረገው በዓለም ደረጃም በጦር ኃያልነት ተርታ ውስጥ ያስገባትን መሳሪያ እንገራችሁ። PCL 191 የቻይና ስሪት ሲሆን በዓለማችን እጅግ ሚስጥራዊ የሚባሉ መሳሪያዎች መሃል አንዱ። እነኚህ መሳሪያዎች በአንዴ 8 ከባድ ሮኬቶችን ማስወንጨፍ የሚችሉ ሲሆን እስከ 500 ኪሎ ሜትር ድረስ መምዘግዘግ ይችላል። በአንዴ 550 ኪሎ ሜትር ስኩዌር ድረስ ማውደም ይችላል። በቀላል አማርኛም 8ቱም በአንዴ ወደ አዲስ አበባ ቢተኮስ ወይም ቢላክ ሙሉ ከተማዋን ዙሪያዋን በአንዴ ያጠፋል። ኢትዮጵያ ብዛቱን በቁጥር ባትገልጽም የህዳሴውን ግድብ ለመጠበቅና ከጠላት ለሚመጣው ጥቃት ተመጣጣኝ መልስ ለመስጠት የተገዙ ናቸው ተብሎ ይነገራል። ይህ ሀገርኛ ሚዲያ ነው። በወቅታዊ የሀገራዊ ጉዳዮች ላይ ትኩስ መረጃዎችን ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩን።